ሰዎች ለምን ያለምንም ማስጠንቀቂያ ዘግተውን ይጠፋሉ? ትናንት እንደዚህ እንቀራረብ እንዳልነበር ዛሬ ግን ምንም ልንገናኝ አልቻልንም። ደወልኩለት፣ አላነሳም። መልእክት ስልክለትም አልመለሰም። እኔ ምን ችግር እንዳለብኝ አላወቅኩም። ምን ስህተት እንደሰራውም አልተረዳውም። ግን ዘግታኛለች። ብዙ ጊዜ ሰዎች እንዲህ ያለ ነገር ያጋጥማቸዋል። ማለትም አንድ ሰው ያለምንም ማስጠንቀቂያ ያለንን ማንኛውንም ግንኙነት ያጠፋል። በዘመናችን በጣም እየተለመደ የመጣ ነገር ነው። ከስነ ልቦና አንፃር ሰዎች ያለምንም ማስጠንቀቂያ እንዲጠፉ የሚያደርጓቸው 7 ዋና ዋና ምክንያቶች እነሆ። አንደኛ፣ ግጭትን ማስወገድ ወይም ኮንፍሊክት አቮይደንስ። ብዙ ሰዎች ፊት ለፊት ተጋፍጠው መነጋገርን ይፈራሉ። አልተደሰትኩም ማለት ወይም መለያየት እፈልጋለሁ ማለት ለእነሱ ከባድ ነው። ስለዚህ ከመነጋገር ይልቅ ዝም ብለው ይጠፋሉ። ይህ ለእነሱ ቀላሉ መንገድ ነው። ሁለተኛ፣ ስሜታዊ አለመብሰል ወይም ኢሞሽናል ኢማቹሪቲ። አንዳንድ ሰዎች ስሜታቸውን መግለጽ ወይም ከባድ ውይይትን ማድረግ ይፈራሉ። ስለዚህ ከመጋፈጥ ይልቅ መሸሽን ይመርጣሉ። ይህ የስሜታዊ ያለመብሰል ምልክት ነው። ሶስተኛ፣ ለሌላው ሰው ስሜት አለማሰብ ወይም ላክ ኦፍ ኤምፓቲ። አንዳንድ ሰዎች ሌላው ምን እንደሚሰማው አያስቡም። ዝም ብዬ ብጠፋ ያ ሰው ምን ይሆናል ብለው አያስቡም። ለእነሱ የራሳቸው ምቾት ብቻ ነው አስፈላጊው ጉዳይ። ይህ ትክክል ያልሆነ ባህሪ ነው። አራተኛ፣ ከመጠን በላይ ምርጫ መኖር ወይም ኦቨር ቾይስ። በዘመናችን ብዙ አማራጮች አሉ። አንድ ሰው ትንሽ ችግር ሲያጋጥመው ችግሩን ከመፍታት ይልቅ ሌላ ሰው ማግኘት ቀላል ነው ብሎ ያስባል። ስለዚህ ለማስተካከል ከመሞከር ይልቅ ይጠፋል። አምስተኛ፣ የቀድሞ ትራውማ ወይም ፓስት ትራውማ። ቀደም ሲል ከአንድ ሰው ጋር ለመለያየት ሲሞክሩ ከባድ ስሜታዊ ጥቃት የደረሰባቸው ሰዎች እንደገና ልጎዳ እችላለሁ ብለው ይፈራሉ። ስለዚህ ከመነጋገር ይልቅ ዝም ብለው መጥፋትን ይመርጣሉ። ስድስተኛ፣ ፍላጎት ማጣት ወይም ሎስ ኦፍ ኢንትረስት። አንዳንድ ጊዜ ምንም ልዩ ምክንያት የለም፣ እንዲሁ ግን ፍላጎታቸው ቀንሷል። ይህንን ደግሞ ለመናገር ድፍረት የላቸውም። ስለዚህ ዝም ብለው ይጠፋሉ። ሰባተኛ፣ ልክ ያጣ የማህበራዊ ሚዲያ ተጽዕኖ ኦንላይን ካልቸር ኤንድ ኢንፍሉዌንስ። በአብዛኛው ማህበራዊ ሚዲያዎች የሚያመጡት ተጽዕኖ ቀላል አይደለም። አንድን ነገር ካልወደድክ ትተህ ወደ ሌላ ነገር መሄድ እጅግ ቀላል እንደሆነ ያሳያሉ። በዚህም ሰዎች ከእሴቶቻችን ያፈነገጡና ያልተገቡ ድርጊቶችን ያደርጋሉ። ይህ ባህል ሰዎች ስለሌላው እንዳያስቡ ያደርጋቸዋል። በመጨረሻም አንድ ሰው ካለ በቂ ምክንያት ዘግቷችሁ ጠፋ ማለት እናንተ ችግር አለባችሁ ማለት አይደለም። ይልቁንም ያ ሰው ግጭትን የመፍታትና ማህበራዊ ግንኙነቶችን በሰላማዊ መንገድ ማስቀጠል አለመቻሉን ያሳያል። ስለዚህ እንዲህ ያለ ነገር አጋጥሟችሁ ከሆነ ራሳችሁን ሳትወቅሱ ህይወታችሁን በሰላም ቀጥሉ። እናንተ ደግሞ በግላችሁ እንደዚህ አይነት ነገር ላለማድረግ የተሻለ ሰው ለመሆን የተሻለ ማንነትን ገንቡ። በህይወታችሁ ውስጥ ባልገባችሁ ምክንያት ከእናንተ የራቀ ሰው አለ? ምን ተሰማችሁ? ሀሳባችሁን በኮሜንት አስቀምጡ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ